ቅድማያቶቹ ከተወለዱበት ሀገር በኦሮሚያ ክልል የኖረው አማራ ሁሉ የቅድማያቱን ቦታ ጠይቆ ጎጃም ምድር ላይ ሲመጣ ሸኔ ተከትሎት መጥቶ ሊገለው ዳር ለዳር ሲያካትር ዝም ብሎ የሚተኛ አማራ ካለ እሱ አማራ አይደለም፣ የሚታገለው ነው አማራ ምን ከወለጋ አባረሩ፣ ከመተከል አባረሩ፣ ከአዲስ አበባ አፈናቀሉ። ምንኛ ያልተፈናቀልበት ያልሞትንበት ምድር አለ ኢትዮጵያ ውስጥ። ተፈናቅለን ተገለን ስንተርፍ ደግሞ የተረፍነዎች እኛ ደግሞ ባይሆን እንትረፉ እንደራጅ ስንላቸው የአማራ ብልጽግና ላይ የሚሉ ተወዳዳሪዎች ለምን ሁለተኛ መንግስት አትሆኑልናል እሻንሙት ጠብቁን ስንላቸው ደግሞ ወቅቶናል ይላሉ። እና ለምን ስልጣን ለህዝብ ያስረክቡ? ባንተና በኔደም የሚከብር አመራርና ጥቅመኛ ባለስልጣን ካለ ዛሬውኑ ነገውኑ የሚሞትበት ቀን ምናልባት ፊትና ኋላ ሊሆን ይችላል እንጂ ከሞት ግን አያመልጥም። እንደዚህ ቀደም አጭበርብረን በይቅርታ ህዝቡን ይቅር ብለን ወደ ስልጣናችን እንመለሳለን ብሎ የሚያስብ አመራር ካለ አይቻልም። ፋኖ ካለ እሱ ማድረግ አለ። ይህን ማድረግ ካልፈለግ የኦሮሚያ ብልጽግና በአማራ ህዝብ ላይ ግፍ መስራትን አቁም ብሎ ከህዝብ ጎን መሰለፍ መቻል አለብን። ከዚያ ውጭ ግን ነገሮች ጠበቅ ሲሉ የመንግስት መዋቅር በራሱ ጊዜ እየፈራረሰ በሚሄድበት ሰዓት እርግጠኛ ላይ ያዙልኝ ይችላል። ነገ ህዝባችንንና ሀገራችንን በድለናል ይቅር በለን የአማራ ህዝብ ብሎ እንዲህ ሆዳም ካድሮች እንደሚጠይቁን ነገ ላይ ታሪክ ይመሰክራል። እኛ በዛን ሰዓት ይቅርታ ብለን አንገታችንን ጎንበስ ሳይሆን እግራችን ሲረግጠን ጠላቶቻችን መሆናቸውን በተግባር ማስመሰከር አለብን። ስለዚህ የዛሬ የደጋ ዳሞት ወረዳ ፋኖ ተመራቂዎች በክረምት ውትድርና ይከብዳል። ይህንን ስቃይና መከራ ተቋቁማችሁ ለዛሬቱ የምረቃ ፕሮግራም ስለደረሳችሁ አሰልጣኞችም ይህን እንቁ የሆነና የትኛውን ቦታ ላይ ሊገኝ የማይችል እውቀት ለዚህ ሰልጣኝ አበርክታችሁ ከሚጠበቀው በላይ ብቁ ላደረጋችሁ አሰልጣኞችና ሰልጣኞች እንኳን ለዛሬቱ ቀን አደረሳችሁ፣ እንኳን ደስ ያላችሁ። ከዚህ በመቀጠል የአማራ ህዝብ መቼውም ቢሆን መከራና ስቃይ ሊበዛ ይችላል እንጂ ከትግሉ ወደ ኋላ ይልቅ ማሸነፋችን አይቀርም። ኢትዮጵያና አማራ የተሳሰሩ በአንድ ገመድ የተገመዱ ማንነቶች ናቸውና ኢትዮጵያዊነትን ሳንተው በአማራ መጠሪያ ስር ተሰባስበን ህዝባችንና ሀገራችንን ነፃ የምናወጣበት ጊዜ ሩቅ አይሆንም። የድንግል ማርያም ልጅ ዓላማችንና ፍላጎታችንን መሞታችንና መደፈራችንን አይቶ ያግዘን እላለሁ። አመሰግናለሁ።